በጣም አመሰግናለሁ አርበኛ አስረስ ማረዳምጤ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ። እንግዲህ ወቅታዊ ሁኔታዎች ላይ በማተኮር የተለያዩ ጥያቄዎች ስላሉኝ ዛሬም እንግዳ አድርጌያለሁ። ዶካን ከተለየ ጥያቄ ልጀምርና በወለጋም የፋኖ መዋቅር ተዘርግቷል። ምናልባት በዚህ ዙሪያ መረጃ አላችሁ? ዛሬ በዛ አካባቢ የፋኖ መዋቅር ተዘርግቶ እንቅስቃሴ መጀመሩን እየሰማን ነው። እስቲ ስለዚህ ምን ማለት ይቻላል? መረጃውን ከሚዲያዎች ተመልክተናል። የፋኖ በነገራችን ላይ ራሳችን እንግዲህ እንደሚታወቀው በወለጋ ቀጠና የሚኖረው የአማራ ማህበረሰብ ለበርካታ ሴንቸሮች ለ300 ለ400 ዓመታት በዛ ቀጠና አያት ቅድመ አያቶቹ ያቀኑት ሀገር በቀድሞ አጠራሩ ዳሞት ቢዛሞ ይባል የነበረ በተለይ በመካከለኛው ዘመን በተፈጸመ የታሪክ ጥፋት ወቅት ከፍተኛ በደል የደረሰበት በተለምዶ የግራኝ አህመድ ወረራ የሚባለውን የጦርነት ሂደት ተከትሎ በነበረው የመስፋፋት እንቅስቃሴ ምክንያት ህልውናው አደጋ ውስጥ የገባ አንዳንዱም ማንነቱ ተደፍቆና ተጨፍልቆ ያለ ማህበረሰብ ነው። የዛ ማህበረሰብ ውርስ የሆነው አሁን ላይ በወለጋ ቀጠና የሚኖረው በበርካታ ወረዳዎች አይ ቲንክ በአራቱም የወለጋ ዞኖች ይመስለኛል በርካታ ማህበረሰብ ላለፉት በተለይ በተደራጀና በተቀናጀ መንገድ ላለፉት 6 ዓመታት አብይ አህመድ ወደ ስልጣን ከመጣበት ጊዜ ጀምሮ በጅምላ ሲቀበር፣ ሲገደል፣ ሲረሸን፣ ሲጨቆን፣ ሲሳደድ፣ ሲዋከብ የኖረ ማህበረሰብ ነው። እንግዲህ ምድሩ በራሱ ለአማራ ህዝብ ሲኦል የነበረ ምድር ነው። በቀጠናው ለሚኖረው የአማራ ህዝብ እንደመጤ እንደወራሪ እንደ ሀገር አልባ አማራ ከታየባቸው አጠቃላይ ኢትዮጵያ ውስጥ ካሉ ቀጠናዎች መካከል በግንባር ቀደምትነት የሚጠቀሰው ወለጋ ነው። በዛ ቀጠና የሚኖረው ማህበረሰብ እንደ ዜጋ እንደ መብት ኢንዲጂነስ ነው፣ ለቦታው ባለቤት ነው፣ ባለርስት ነው። ነገር ግን እንደመጤ ሲገፋ ራሱን ለመከላከል ህልውናውን ለመታደግ በተለያየ መንገድ ጥላትን ሲፋለም ቆይቷል። ለዚህ ዋነኛ ስፖንሰርም የሆነው ቀጥተኛ አጥቂም የሆነው የአብይ አህመድ የብልጽግና ቡድን በመሆኑ ይህ ቡድን የሚያሰማራውን ሰራዊት በቀጥታ ኮንፍሮንት በማድረግ በመጋፈጥ ተጋድሎችን ሲያደርግ የቆየ ማህበረሰብ ነው ያለው። እንግዲህ በዛሬው ዕለት የሰማነው ነገር ቢኖር ራሱን እንደ አንድ የፋኖ ኃይል አድርጎ በቀጠናው እንደሚንቀሳቀስ ኃይል አድርጎ ማደራጀቱን መረጃው አለኝ። በእኛ በኩል በወለጋ ብቻ ሳይሆን በሁሉም የኢትዮጵያ ማዕዘናት ይህንን ስርዓት የብልጽግና ስርዓትን የሚታገል ማንኛውም የፖለቲካ ኃይል ጋር ለመስራት ከዓላማችን እስካልተቃረነ ድረስ አብረን ለመስራት ዝግጁ መሆናችን ከዚህ በፊት በገለጽነው መሰረት በወለጋ ቀጠና ብቻ ሳይሆን በሌላም አካባቢ ራሳቸውን ለመከላከልና ከብልጽግና የጥፋት ተልዕኮ ለመዳን የሚንቀሳቀሱ የፖለቲካ ኃይሎች ጋር ለመስራት ባለን ጽኑ ፍላጎት ምክንያት በዚህ መንገድ ተደራጅተው በመምጣታቸው በጣም ደስተኞች ነን። የጋራ ጠላታችንን በጋራ ለማጥፋት በምናደርገው እንቅስቃሴም አብረን የምንሰራ መሆኑን ማሳወቅ ፈልጋለሁ። ምናልባት እዚህ ጋር አርበኛ አስረስ በአማራ ክልል ያለውን ነገር ሰብስባችሁ ወደ ፍሬ ማምጣት በሚቻልበት ትግል ላይ ነው ያላችሁት። ወደ ሌላ ክልል እንግዲህ ይሄ የታሪክ ጉዳይ ነው። ነገ ከነገ ወዲያ በዛ ላይ ተግባብቶ ተወያይቶ ስለ ኢትዮጵያ አንድነት፣ ስለ ኢትዮጵያ ሕዝብ መልካምነት ሲባል ወደፊት መከናወን የሚገባው ነው። አሁን እንደዚህ አይነቱ እንቅስቃሴ ወለጋ ድረስ የፋኖ እንቅስቃሴ መግባቱ እንደው እንዴት አያችሁት? ከዚህ አንጻር ጤናማ የሆነ የሕዝብ ለሕዝብ ግንኙነት ይኖራል ብላችሁ ታስባላችሁ? በተለይ የኦሮሞ ተወላጆች መሬታችን ተነካ፣ በእንደዚህ አይነት ሁኔታ ወረራ ተፈጸመብን ቢሉ ምክንያት እንዲኖራቸው አያደርግም ወይ? በመሰረታዊነቱ ጥያቄውን ያነሳበት ፕሪሚሲስ የተሳሳተ ነው። በወለጋ ቀጠና የሚንቀሳቀስ ራሱን ከጥፋት ለማዳን የሚታገለው ማህበረሰብ ከየትም ቦታ የተሰደደ ከየትም ቦታ የሄደ አይደለም። ነዋሪ ነው፣ ባለቤት ነው፣ የሀገር ባለቤት ነው። ኢትዮጵያ ውስጥ በየትኛውም ቀጠና በመሬት ደረጃ የኔ ተብሎ የሚሰጥ ቀጠና የለም። ፎርዛት ማተር የኢፌድሪ ህገ መንግስትም ጭምር ይህንን የሚፈቅድ አይደለም። በእርግጥ ክልሎች በብሔሮች ስም ተሰይመው ያሉበት ሁኔታ አለ። ነገር ግን የህገ መንግስቱን የተለያዩ ድንጋጌዎች ብታይ የትኛውም ብሔረሰብና ህዝብ በክልልም ሆነ በፌዴራል ደረጃ ፖለቲካዊ ውክልና የማግኘት ራሱን በራሱ የማስተዳደር ተዘዋውሮ የመስራት ሙሉ ነፃነትና መብት የተሰጠው ነው። ስለዚህ በዛ ቀጠና የሚገኘው ህዝብ አማራ በመሆኑ ብቻ ያ መብቱ ተነፍጎ ነው ያለው። ለአብነት ማንሳት እንችላለን። አማራ ክልል የሚባለው ውስጥ የኦሮሚያ ልዩ ዞን አለ። ኦሮሞዎች ናቸው፣ ኦሮምኛ ቋንቋ ይናገራሉ። ነገር ግን መሬቱ አማራ ክልል ስለተባለ ይህ ሀገር የእናንተ አይደለም ተብለው አልተገፉም። ይልቁንም ልዩ በሆነ ሁኔታ ራስን በራስ የማስተዳደር መብት ተሰጧቸው፣ ልዩ የብሔረሰብ ምክር ቤት ተሰጧቸው ነው ያሉት። ራሱ ህገ መንግስቱ ላይ በተቀመጠው አግባብ እንኳን ይህ ለኦሮሞ የተሰጠ መብት፣ ይህ ለሌላው ህዝብ የተሰጠ መብት፣ ለወላይታው፣ ለሶማሌው፣ ለትግሬው፣ ለየትኛውም ህዝብ የተሰጠ መብት ለአማራውም የማይሰጥበት አንዳችን ምድራዊ ምክንያት ሊኖር አይገባም። ስለዚህ በየትኛውም የኢትዮጵያ ቀጠና የሚኖር አማራ ራሱን የመከላከል መብት አለው፣ ሀገሩን የማዳን መብት አለው፣
የመኖር መብት አለው፣ እንደ ሰው የመንቀሳቀስ መብት አለው። ወለጋ የተቀመጠ አማራ በጅምላ እንዲቀበር የሚፈቀድበት፣ ሌላ ቦታ የሚኖረው ሌላው ማህበረሰብ ደግሞ በክብር የሚኖርበት ዳብል ስታንዳርድ የሆነ መመዘኛ በየትኛውም የዓለም ህግ የለም። አሁን ወደ አነሳው ጥያቄ ስፔሲፊካሊ ስመጣ በዛ ቀጠና ያለው የአማራ ህዝብ ነባር ነዋሪ በኢትዮጵያ ኮንቴክስት በነገራችን ላይ መጤና ይሄ ኢንዲጂነስ እና ሌላ የሚባል አይነት አሰላለፍ በመንግስቱም ላይ የለም። በፖለቲካ ናሬቲቭም እሱ ሊኖር ይገባል ብለን አናምንም። እንደ ሀገር የምንቀጥል ከሆነ ኢትዮጵያ የሁሉም ነች፣ የሁሉም ብሔረሰብ ነች፣ የሁሉም ቋንቋ ተናጋሪ ነች፣ የሁሉም እምነት ተጋሪ ሀገር ነች ይቺ ሀገር። ስለዚህ ሁሉም በነፃነት ሁሉም የአንዱን አንደኛው መብት ሳይነካ የሚኖርባት ሀገር ነው መሆን ያለባት። ስለዚህ ወለጋ ያለ አማራ ሲደራጅ የኦሮሞን መሬት ወረረ ሊባል አይችልም። ባለ መብት ነው፣ ባለ ርስት ነው። ከጎንደር ከጎጃም ከወሎ ወይም ከሸዋ ወይም ከሰሙዌር አይደለም ሄደው ወይም ከአዲስ አበባ አይደለም ሄደው ከየትኛውም ቦታ ሄደ ሳይሆን እዛው ቦታው ላይ ተወልዶ ያደገ ላለፉት በርካታ ዘመናት አያት ቅድመ አያቱም ጭምር እዛ ቀጠና የኖረ ህዝብ ራሱን እንዲከላከል መደራጀቱን ነው እንጂ በእኛ በኩል ወደ ወለጋ ማርች አላደረግንም። ከፋኖ ኃይሎች የተሰባሰበ ኃይል ወለጋ ያለን አማራ ለመከላከል ያደረገው እንቅስቃሴም የለም። ይሄ በግልጽ መታወቅ አለበት። ወለጋ ውስጥ ራሳቸውን አደራጁ ሲባልም ከሌላ ቦታ ያለን የፋኖ አካላት በቀጥታ የምንመራው በቀጥታ ሰራዊት ያሰማራንበት እንቅስቃሴም አይደለም። በእርግጠኝነት የምነግርህ ይህ ስርዓት ለኦሮሞም ህዝብ ከዚህ በፊት ተደጋጋሚ እንደተናገርኩት ይህ ስርዓት ለኦሮሞ ህዝብም ጭምር ጠላት ነው። በወለጋ ቀጠና ሰፊው የኦሮሞ ህዝብም ጭምር እየተጨፈጨፈ ነው ያለው። ስለዚህ ይህ ስርዓት ከመምጣቱ በፊት ለዘመናት በወለጋ ቀጠና የኦሮሞና የአማራ ህዝብ በመተባበር በመዋለድ በመጋባት ማህበራዊ መስተጋብሩን በመጠበቅ ለዘመናት የኖረበት ቀጠና ነው። አብይ አህመድና ግብረ አበሮቹ በጀመሩት የእብደት ፖለቲካ ምክንያት እጅግ በተጠናከረና በተጠና ሁኔታ ስፖንሰር ተደርጎ ኢንቨስት ተደርጎበት ነው በዛ ቀጠና ያለው ህዝብ የጎሪጥ የሚታይ እንዲመስል አይነት ፐርሴፕሽን የተያዘው። አሁንም በቀጠናው ያለው ኃይል ራሱን የሚከላከለው አማራ ኦሮሞውን ማጥቃት የለበትም። እዛ ቀጠና የሚኖረውን ኦሮሞ እንዲያጠቃም አይደለም የተደራጀው ባለኝ መረጃ መሰረት። ይልቁንም በቀጠናው ዋጋ እየከፈለው ያለው የአማራና የኦሮሞ ህዝብ በወለጋ የሚኖረው የአማራና የኦሮሞ ህዝብ በጋራ በመተባበር የብልጽግናን ስርዓት በመቅበር ነፃነታቸውን አስከብረው እንደ ከዚህ ቀደሙ በሃርሞኒ በሰላም በቀጠናው ያለውን ኢኮኖሚያዊ ማህበራዊ እንቅስቃሴያቸውን እንዲያስቀጥሉ በመሻት ነው ይህንን ትግል የምንደግፈው። እንግዲህ አስረስ ወደ ሌሎች ጉዳዮች መጣለው። ነገ በመላው አማራ ሰልፍ ተጠርቷል። ያገዛዙ የድጋፍ ሰልፍ እንደሆነ መረጃዎች ያመለክታሉ። ቤት ለቤት ቅስቀሳ እየተደረገ ነው። አሁን በደረሰን መረጃ ባህር ዳር አካባቢ የቦምብ ፍንዳታ ተከናውኗል። ባህር ዳር ቅስቀሳ እየተደረገ ከሚገኝባቸው ከተሞች የሚጠቀስ ነው። ደብረ ብርሃን፣ ሌሎችም የአማራ ክልል ከተሞች ለነገው ሰልፍ እንዲዘጋጁ በከፍተኛ ሁኔታ በአገዛዙ አስገዳጅ እርምጃዎች እየተወሰዱ ይገኛሉ። እናንተ ትላንት መግለጫ አውጥታችኋል። በመግለጫችሁ በዚህ ሰልፍ ላይ የሚገኝ ማንኛውም አካል ኃላፊነቱን እንዲወስድ ነው። ለሚደርስበት ማንኛውም እርምጃ እንግዲህ ኃላፊነቱን መውሰድ እንደሚገባው ገልጻቸዋል። ምን እየተደረገ ነው? ለምንድን ነው በዚህ ወቅት ላይ ሰልፍ ያስፈለገው? ምናልባትም እንደሰማነው ከሆነ በሰልፉ ላይ ጥቃት በመሰንዘር ፋኖችን ለማስወገዝና ለተዘጋጀበት ዶክመንተሪ ፊልም ግብዓት እየሰበሰበ እንዳለ እየሰማን ነው። እንደው ስለዚህ ያወጣችሁት መግለጫ ምንድን ነው? በአጠቃላይ ምን ማለት ነው እንዲህ አይነቱ የድጋፍ ሰልፍ በዚህ ወቅት ላይ? አብይ አህመድና ወራሪው ሰራዊት ለበርካታ ወራት ባደረጉት የተቀናጀ ዘመቻ፣ የተቀናጀ ጭፍጨፋ፣ የተቀናጀ የሽብር ተግባር ሲግኒፊካንት በሆነ ደረጃ ወታደራዊ ድል ማግኘት አልቻሉም። በተለይም ደግሞ ፖለቲካዊ ኮዛቸው 100% ከስሟል። 100% የጠላት መንገድ መሪ ነው የምንለው እኛ የብአዴን ሪዘራዥ አሁን የቀረው አካል በዞንም በተለያየ በክልል ደረጃም ያለው አመራር ተመልሶ ክልሉን የሚያስተዳድርበት ነባራዊ ሁኔታ ታሪክ ሆኗል፣ ተቀብሯል፣ አብቅቷል። ያ የተቀበረበትና ያበቃበት ምክንያት ፖለቲካዊ ቅቡልነት ማጣታችን ነው የሚል ድምዳሜ ላይ ደርሰዋል። በነገራችን ላይ ከመደበኛው ጦርነት ባሻገር ይህ ቡድን የክልሉ እዚህ አማራ ክልል የሚባለው ቀጠና ውስጥ የተለያዩ የውጊያ ስልቶችን ለመጠቀም ሙከራ አድርጓል። አንደኛው እናቶችን፣ ህፃናትን፣ አዛውንቶችን በየቤታቸው በመግደል በመጨፍጨፍ ቀጥተኛ እግረኛው ሰራዊት ጥቃት በማድረስ የሽብር ተግባር በመፈጸም የኃይል የበላይነቱን ለማሳየት ፋኖ አያድናችሁ፣ የፋኖ ኃይሎች እናንተን መጠበቅ አይችሉም የሚል መልእክት ለማስተላለፍ ተደጋጋሚ ሙከራዎችን በበርካታ ቀጠናዎች ሲያደርግ ቆይቷል። በሌላ በኩል ረሃብን እንደ ጦር መሳሪያ ለመጠቀም ታስቦ በብዙ ቀጠናዎች ከፍተኛ የምግብ እህል አቅርቦት ችግር ባለባቸው
ሰሞኑንም እንደታየው እንደ ሰሜን ወሎና ሌሎች አካባቢዎች የእርዳታ እህል በሚገባ እንዳይደርስ እንቅፋት በመሆን እግረ መንገዱንም ደግሞ የፋኖ ኃይሎች ናቸው እርዳታ እንዳይደርስ ያደረጉ በሚልም ፖለቲካዊ ትርፍ ለማግኘት ሐሳቢ ተደርጎ ማህበረሰቡን በረሃብ ለመቅጣት ረሃብን የጦርነት ስልት አድርጎ ለመጠቀም ሙከራዎች አድርጓል። መንግስታዊ ዝርፊያዎችም እየተደረጉ ነው። ለሚሊሻ ስልጠና እየተባለ ለኮሪደር ልማት እየተባለ ለተለያየ ድጋፍ እየተባለ ከእናቶች መቀነት ገንዘብ እየተቀማ በተለይ የከተማው ነዋሪ ማህበረሰብ በከፍተኛ ጎስቁልና ውስጥ እንዲገባ በኑሮ ውድነት ጭምር እንዲጠበስ በማድረግ ማህበረሰቡ ትልቅ ምሬት ውስጥ እንዲገባ ይህ ትልቅ ምሬት ደግሞ በፋኖ ላይ ተቃውሞን እንዲወልድ በእነሱ እሳቤ ይህ ጦርነት ባይጀመር ኑሮ ፋኖ መከላከያ የሚባለውን አካል ባያጠቃ ኑሮ እዛ ሬዚስት ባያደርግ ኑሮ ይህ ሁሉ ምስቅልቅል አይከሰትብንም ነበር በሚል የሞኝ መንገድ የግብዝነት አካሄድ ማህበረሰቡን በባርነት ውስጥ ለማቆየት ተደጋጋሚ ሙከራዎች አድርጓል። እነኚህ ሁሉ ሙከራዎች ከሽፈዋል። ከቅጥፈቱና ከማጭበርበሩ ጎን ለጎን የመንግስት ሰራተኞችን በማስገደድ እኔ ባለኝ መረጃ መሰረት ዛሬ እያንዳንዱ የመንግስት ሰራተኛ በየቢሮው ተጠርቶ ነገ ሰልፍ ላይ እንደሚገኝ ፊርማ እንዲፈርም ጭምር ተደርጓል። ሰልፉ እንደተጠናቀቀም አቴንዳንስ እንደሚወሰድ ጭምር በመግለጽ እንግዲህ በዓለም ታሪክ በግለሰብ ደረጃ የሰልፍ ጥሪ ደብዳቤ ልክ እንደ ሰርግ ጥሪ የሰልፍ ጥሪ ደብዳቤ በመንግስት ማህተም በመንግስት አመራር ሲሰጥ በዓለም ታሪክ የመጀመሪያው ይመስለኛል። ብልጽግና ገና ብዙ ታምር ያሳዩናል እድሜያቸው የሚሰነብት ከሆነ አይሰነብትም እንጂ። ስለዚህ እንደዚህ በማድረግ ደሞዝም ጭምር እንቆርጣለን በማለት ቤት ለቤት በማንኳኳት የሚገርምህ በተለይ ባህር ዳር ቀጠና ቤት ለቤት አንኳኩተው ደብዳቤ ለሚያደርሱ ልጆች የውሎ አበል ጭምር እየተከፈለ ሰፈር ተለይቶ ብሎኮች ተለይተው ቁጥር ተሰጥቶ እያንዳንዱን ቤት አንኳኩተው ነገ እንድትገኙ የሚል የጥሪ ደብዳቤ በማድረስ ይህንን ደብዳቤ ተቀብሎ የማይመጣው ላይ እርምጃ እንደሚወስዱ ጭምር በመዛት አንዳንዶቹንም በማሰር ጭምር ሰልፍ ለማስወጣት ሙከራ አድርገዋል። በእኛ በኩል ይህ ትግል ብዙ ዋጋ የተከፈለበት ትግል ነው። በርካታ እናቶቻችን ማቅ የለበሱበት፣ ልጆቻቸውን የቀበሩበት፣ በርካታ አርሶ አደሮች እርሻ ስራቸው ላይ እንዳሉ የተገደሉበት፣ የተጨፈጨፉበት፣ ጨቅላ ህፃናት ሳይቀር በድሮን የተመቱበት፣ የዓለም የጦር መሳሪያ ቴክኖሎጂ ባፈራው የድሮን መሳሪያ ንጹሃን ላይ ያለ ርህራሄ ጉዳት የደረሰበት፣ በእልፍ ወንድሞቻችንን የገበርንበት የአማራ ህዝብ የህልውና ትግል ነው። በዚህ ትግል ላይ የሚቀልድ ይህንን ትግል ለማንኳሰስ የሚፈልግን አካል መታገል ታሪካዊ ግዴታችን ነው። ትግሉን መጠበቅም ታሪካዊ ኃላፊነታችን ነው። በዚህ ምክንያት በዚህ ሰልፍ ላይ ያለ አስገዳጅነት በተለይም ደግሞ በራሱ ፈቃድም ጭምር ተገኝቶ የፋኖን ተጋድሎ የሚያራክስ የአማራን ህዝብ የህልውና ጥያቄ ላይ የሚዘባበት አካል ላይ እርምጃ እንደምንወስድ በይፋ መግለጫ ሰጠናል። ያንንም እናደርጋለን። ከዚህ ጎን ለጎን አንተም እንዳነሳው ይሄ በተለምዶ ሃውዚንግ ፖለቲክስ የሚባለውን አይነት ነገር ብልጽግና እንዳይጠቀምም ስጋት አለ። ከነበረው ውጥረት አንጻር ተነስቶ በተለይም ፋኖን ፖለቲካሊ ጥላሸት ለመቀባት ማስቦ ሰልፈኛው ላይ ቦምብ በማፈንዳት ሰልፈኛው ላይ ፈንጆችን በማፈንዳት ጉዳት እንዲደርስ በማድረግ ፋኖች ይሄን አደረጉ ብሎ ከህዝብ ለመነጠል ብዙ ነገር ሊያደርግ እንደሚችል ይገመታል። ይሄ ዝም ብሎ ለፖለቲካ ኮሬክትነስ በግምት የምንናገረው ሳይሆን ከዚህ በፊት በርካታ ነጋዴዎችን ባህር ዳር ከተማ ላይ ዘራፊ ቡድን በማዘጋጀት የፖሊስ ኮሚሽንና የጸጥታ አካላት የተካተቱበት የዘርፊያ ቡድን በማደራጀት ትላልቅ ነጋዴዎችን በመዝረፍ ቤታቸውን ሰብሮ ሌሊት በማስገደድ በመደብደብ ንብረት በመውሰድ እንዲሰደዱ በማድረግ ፋኖን ያሰደዳቸው የሚል የፖለቲካ ስራ ለመስራት ሞክረዋል። እንግዲህ ይህን ትግል ዓለም እየተመለከተው ነው፣ ህዝቡም እያየው ነው። እኛም ከየትም የወጣን አይደለም፣ የህዝብ ልጆች ነን። እያንዳንዳችን በግለሰብ ደረጃ ያለንም የኋላ ታሪክ የሚታወቅ ነው። በዚህ ምክንያት ላለፉት ዘመናት በአፍሪካ ውስጥ ግዙፍ ከሚባሉት መካከል አንዱ የሆነውን የጠላት ሰራዊት ከነ ሙሉ አቅሙ ተቋቁመ ነው ብቻ ሳይሆን አንኮታኩተ ነው የምንገኘው። የተሸከምነው ቅዱስ ዓላማ ስላለ ነው። የተሸከመን ማህበረሰብ ስላለ ነው። ይህ ማህበረሰብ እኛ የተለየን ሆነን ሳይሆን ያነሳነው ጥያቄ ፍትሃዊ ስለሆነ የተነሳው የህልውና ትግል ወደኋላ የማይመለስ መሆኑን በሚገባ የተረዳ ማህበረሰብ ስላለ በአንድና በሁለት ሰልፍ የሚቀለበስ ትግልም የለም። ጥያቄውን አማራ ህዝብ ያነሳውን የህልውና ጥያቄ መመለስ ብቻ ነው ብቸኛ መፍትሄው። ያም ሆነ ግን በዚህ የማጭበርበር እና የማታለል ሰልፍ ላይ የሚገኝ አካል ቢኖር በአንድ በኩል ለልጅ ልጁ የሚተርፍ የባንዳነት ተግባር እና ታሪካዊ ውርደት ውስጥ እየገባ መሆኑን ማወቅ አለበት። በሌላ በኩል የፋኖ ኃይሎች በራሳቸው መረጃ መዋቅር ለሚወስዱበት ማናቸውም እርምጃ ኃላፊነቱን እንደሚወስድ ማሳወቅ እንፈልጋለን። ምናልባት አርበኛ አስረስ ይሄ ሰልፍ አንድም ይሄ ሾው ፎርስ የሚባለው ይሄ ድጋፍ አለኝ በአማራ ክልል ፋኖ ቀደም ሲል አንተም ጠቅሰዋል፣ ፋኖ ሳይሆን ቁጥጥር ያለው እኛንን የሚል ሰሞኑንም በተለያየ መልኩ የሚገለጽ የቴሌቪዥን የተለያዩ ቅስቀሳዎችን ሽፋኖችን እየሰጡ ነው ያሉት።
ፋኖ አቅም የለውም በክልሉ ያለው የፋኖ ተደራሽነት በጣም ውስን ነው ክልሉን በብዙ መልኩ የተቆጣጠረው አገዛዙ ነው ወይም ደግሞ ብልጽግና ነው የሚል መልክቶች በስፋት እየደን ያለው ገጠር ድረስ ዘልቀው የብልጽግና አመራሮች ህዝቡን ሰብስበው ሲያወያዩ የሚታይባቸው ቪዲዮዎች በብዛት እየተለቀቁ ነው ምናልባት ይሄንን እንዴት ማየት ይቻላል ህብረተሰቡ የናንተን በአማራ ክልል ያላችሁን ተደራሽነት በፍጹም አሁን ባላችሁ ቆመና ልክ እንዲረዳው እየተደረገ አይደለም ስለዚህ እናንተ ከጊዜ ወደ ጊዜ አቅማችሁ እየተዳከመ ነው ለሚለው ሰፊ ፕሮፓጋንዳ እየሰሩ ነው ያሉት ይሄንን እንዴት ማሳየት ይቻላል ያላችሁበት በትክክልም ብልጽግና ክልሉን እየመራ እንዳልሆነ ብልጽግና እየተንኮታኮተ እንደሆነ ምን ማሳያ አላችሁ እናንተ ሰዎቹ ድራማ ነው የሚሰሩት እንዳነሳውልህ የትግል ስልታቸው ውሸትና ማጭበርበር ነው እንደምንም ብለው በብረት ለበስ ተሽከርካሪ ታጅበው አንድ የጤፍ ማሳ ላይ ፎቶ ተነስተው ሊመለሱ ይችላሉ ይዛት ያ ነው መንግስትነት መንግስት መሆን ማለት ያ ነው ተመስገን ጥሩነህ ወይ አንድ የፌደራል ባለስልጣን አንድ የሆነ የጎጃም ቀጠና ውስጥ መጥቶ ፎቶ መነሳቱ መንግስት ለመሆን ይሄ ነው ማሳያው ምናልባት ይሄንን በማሳያነት ከወሰድከው እንዳንድ የተቃዋሚ ኃይል አለሁ ህሉ ነኝ እየተንቀሳቀስኩ ነው ብለህ ለማሳየት አንድ ወቅት ተናግሬዋለሁ የፋኖ ኃይሎች ወደ መንግስትነት ብልጽግና ወደ ሽፍታነትና ወደ አሸባሪነት ሽግግር እያደረግን ነው ብያለሁና አሁን እየሄደ ያለው ፕሮሰስም ያንን የሚያሳየው አንድ መንግስት መሆኑን የምታውቀው ማህበራዊ አገልግሎትን ማቅረብ ሲችል እንግዲህ መንግስትና ህዝብ የመንግስትና ህዝብነት ግንኙነት የሚኖራቸው ሶሻል ኮንትራክት ይባላል ማህበረሰቡ ግብር ይከፍላል ማህበረሰቡ ህግ ያከብራል መንግስት ህግ ያስከብራል ያስተዳድራል ታክስ ይሰበስባል ሰላምና ደህንነት ያስከብራል እነኚህ መሰረታዊ ሚናዎቹና መገለጫዎቹ ፈጽሞ የጠፉበት ስርዓት ነው ፈጽሞ የጠፉበት በነገራችን ላይ ይሄ ብቻ አይደለም በዲፕሎማሲውም ቢሆን እኮ ይሄ ስርዓት ይሄ ስብስብ ይሄ አገዛዝ እንደ መንግስት እምነት አድርገበት እምነት ጥለህበት ውል እንኳን ልትዋዋለው የምትችለው አግሪመንት ልትገባበት የምትችለው ሪላይ ማታረግበት ማትተማመንበት ስብስብ ነው ዛሬ የተናገረውን አመት ሳይደፍን በአለም አቀፍ ደረጃም ጭምር ነው ምልህ የሚዋሽ ስብስብ የሚቀጥፍ ስብስብ የሚያጨረብር ስብስብ ነው አይደለም በዚህ ለዳው ኢትዮጵያ ህዝብ ቀርቶ ስለዚህ በየትኛው አማራ ክልል ውስጥ የትኛውም ቀጠና ላይ ምንም አይነት ሲግኒፊካንት የመንግስትነት ሮል የለውም ለምሳሌ ላንሳለ ላለፉት 7 ቀናት ጎጃምና ወሎ ውስጥ ሁሉንም መንገዶች ጥርቅም አድርገን ዘግተን ነበር በየትኛው ቀጠና ተንቀሳቅሷል የለም አልተንቀሳቀሰም የትኛው መናኸሪያ አገልግሎት ሰጥቷል አልሰጠም የትኛው ግብር ተሰብስቧል አልተሰበሰበም የትኛው የጤና መድን ሽፋን ተሰብስቧል የትኛው የጤና አገልግሎት ተሰጥቷል የትኛው ትምህርት አገልግሎት ተሰጥቷል የትኛው የፖሊስነት አገልግሎት ተሰጥቷል አንዳቸውም አንድ መንግስት ሊያደርገው የሚችላቸውን መሰረታዊ አገልግሎቶች መስጠት የማይችል በአጠቃላይ የክልሉ የመንግስታዊ መዋቅር ሙሉ በሙሉ ፈራርሶ ራሱን እንግዲህ ግለሰቦቹን ማለት ነው ግለሰቦችና ስብስቡ በህይወት የቀጠሉት በመከላከያ ስም በተደራጀ ወራሪ ሰራዊት ጥበቃ አማካኝነት ባህር ዳር ከተማን 360 ዲግሪ 24 ሰዓት በአይነ ቁራኛ በብረት ለበስ ተሽከርካሪ እየተጠበቀ ባህር ዳር ከተማ ውስጥ የሚደረግን አንድ የብልጽግና ስብሰባ በማየት መንግስትነትን ማሳየት አይቻልም በነገር ላይ መንግስት የሆነ አካል መንግስት ነኝ ብሎ አይናገርም መንግስትነቱን በተግባር ነው ሊያሳይ የሚችለው መንግስት ስላልሆኑም ጭምር ነው ፎቶዎችን የሚያሳዩት ዶክመንተሪዎችን የሚሰሩት ፕሮፓጋንዳዎችን ለመስራት ጥረት የሚያደርጉት